ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ የኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ቤታችንን ደመቅ የሚያደርጉልንና ቆንጆ ድምጽ ያላቸውን ስፒከሮች አሳያችኋለሁ። በመጀመሪያ የማሳያችሁ ሳዮና እንደሚታወቀው ጥሩ ድምጽ የሚያቅ ወይም ደግሞ ጥሩ ስፒከር የሚያቅ ሳዮናን ስፒከርን ያውቃታል። እቺኛ ሳዮና ስፒከር እንደምታዩት እንደ ሳውንድ ባር ላይክ እንደዚህ ማስቀመጥ እንችላለን። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው የራሷ እግር ስላላት በቀላሏ እቺኛዋን እንደዚህ እንፈታትና ትፈታለች። እንደምታዩት እንፈታትና በእግሩ ግራና ቀኝ ማቆም እንችላለን ማለት ነው። እንደ ሳውንድ ባር ከቲቪያችን አጠገብ አድርገን የቲቪያችን ውበት መጨመር እንችላለን። ከዚህም ደግሞ በተጨማሪ በግራና በቀኝ አስቀምጠናት ደግሞ ጥሩ የሆነ ውበት ይኖራታል ማለት ነው። እንደምታዩት ሙሉ ለሙሉ ስቴንለስ ስቲል የሆነ ማቴሪያል ስለሆነ የተጠቀሙት ቀን ሙሉ እንኳን ብናሰራው በፍጹም አይግልብንም። እንዲሁም ደግሞ ድምፁ ምንም ሳይረብሻል መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እንደሌሎች ሁሉ ስፒከሮች ፍላሽ መጠቀም ይችላል። ኤስዲ ካርድ ይጠቀማል። ከዚህም ደግሞ በተጨማሪ ምንድነው የራሱ የሆነ ኤፍኤም አለው። እንዲሁም ደግሞ ምንድነው ከተለያዩ ከቴሌቪዥኖች ጋር ማገናኘት ደግሞ ከፈለግን ኦክሲለሪ ኬብል በመጠቀም ከተለያዩ ከቴሌቪዥኖች ጋር ከተለያዩ ኤሌክትሮኒክስ አክሰሰሪዎች ጋር ማገናኘት ይችላለን። እንዲሁም ደግሞ ብሉቱዝ ስላለው ቴሌቪዥናችን ብሉቱዝ ካለው በቀላሉ የቴሌቪዥናችን የሚወጣውን ድምጽ በሙላ ኮንትሮል አድርገን በዚህኛዋ ስፒከር መስማት እንችላለን። ከዚህም ደግሞ በተጨማሪ ምንድነው ከስልካችን ጋርም ከተለያዩ ነገሮች ጋር በብሉቱዝ አገናኝተን መጠቀም እንችላለን ማለት ነው። 16000 ዋት ስላለው ጽድት ያለ ድምጽ እንዲሁም ደግሞ ጽድት ያለ ቤዝ ነው ያለው። ለቤትም ለስራም እንዲሁም ደግሞ ለተለያዩ ነገሮች ይሆናል ማለት ነው። ቆንጆ ድምጽ ከፈለጋችሁ የግዴታ ምርጫችሁ ሳዮና መሆን አለበት። እንደምናየውም እንግዲህ ሰብወፈሩም ሰፋ ያለ ስለሆነ እንደምናየው እንደሌሎቹ አይደለም። ሙሉ ይሄ እንደምናየው ሰብወፈር ስለሆነ ቆንጆ የሆነ ቤዝ እናገኝለታለን ማለት ነው። እንዲሁም ደግሞ ጥሩ የሆነ ድምጽ ማውጣት ይችላል ማለት ነው። ይሄ ሳዮና 1 ዓመት የካምፓኒ ዋስትና አለው። ምንም ነገር ቢሆንብን አያሳስብም። ከዛም ከዋስትናውም በኋላ ቢበላሽብን እንኳን ረጅም ጊዜ ኢትዮጵያ ውስጥ ስለሚታወቅ እንዲሁም ደግሞ እንደልብ አክሰሰሪው ስላለ መስተካከል ይችላል ማለት ነው። ይሄ ሳዮና ዋጋው 32500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው እንዲሁ በብራንዱ የሚታወቀውን ጎልድ ስፒከር ይሆናል። እንግዲህ እዚህ ጋር እንደምናየው ጎልድ ስፒከር ሙሉ ለሙሉ ልሙጥ ነው። እንደሌሎቹ ዲዛይን የበዛበት ስላልሆነ አሁን ላይ በጣም ተመራጭ የሆነ ስፒከር ነው ማለት ነው። እንዲሁም ደግሞ ውበቱንም የስፒከሩንም ይጨምርለታል ማለት ነው። ሶስትም ስለሆነ ደግሞ ሁለቱን ዳርና ዳር ከቴሌቪዥናችን አጠገብ እንዲሁም ደግሞ የምፈልገው ቦታ ዳርና ዳር አድርገን መጠቀም እንችላለን። እቺኛዋን ደግሞ አንዷን እንደ ሳውንድ ባር አስቀምጠን መጠቀም እንችላለን። የምንፈልገው ኮርነር ላይም አግድመም አድርገን ነው እንዲሁም ደግሞ በቁም አድርገን ነው መጠቀም እንችላለን ማለት ነው። ገመዱ ረዘም ያለ ስለሆነ የምንፈልግበት ቦታ ድረስ መድረስ ይችላል። ገመዱ አልደርስ ካለን በቀላሉ በመቀጠል የምንፈልገው ቦታ ማድረስ እንችላለን ማለት ነው። እቺኛዋ ጎልዲ 6569 የምትባል ሞዴል ናት። እንዲሁም ደግሞ ዋቱ 12000 ዋት ነው። ሰብወፈሩም ሰፋ ያለና እንዲሁም ደድሮ እንደምናውቀው ጨርቅ ምናምን አይደለም። የተለያዩ ነገሮች በቀላሉ ሊበላሽብን ወይም ደግሞ ሊቀደድብን አይችልም። እንደምናየው ፕላስቲክ ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ፍላሽ መጠቀም ይችላል። እዚህ ጋር ፊት ለፊት ላይ እንደምናየው ኤስዲ ካርድ መጠቀም ይችላል። ብሉቱዝ መጠቀም ይችላል። እንዲሁም ደግሞ ኤፍኤም አለው። ከዚህም በተጨማሪ ደግሞ ከቴሌቪዥኖች ጋር ከተለያዩ ነገሮች ጋር ማገናኘት ከፈለገ በኦክሲለሪ ኬብል አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ሙሉ ለሙሉ ቦዲውን እንደምናየው ፕላስቲክ ስለሆነ ረጅም ጊዜ እንኳን እየሰራ ቢቆይ በፍጹም ሊቀልጥብንና እንዲሁም ደግሞ ሊበላሽብን አይችልም ማለት ነው። ይሄ ጎልዲ እንግዲህ እንደምናየው ሆም ቲተር ነው። ረዘም ያለ ስፒከር ስላለው ለቤታችን ከጥቅምም ከድምፁም በላይ እንግዲህ ቆንጆ የሆነ ውበትን ይሰጥልናል። ከድምፅም አንጻር ደግሞ ካየነው 12000 ዋት ስለሆነ ጽድት ያለ ድምጽ ነው ያለው ማለት ነው። ዋጋው ደግሞ 18000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። አሁን ደግሞ የማሳያችሁ ራይዚንግ ሆም ቲተር ነው። እንደምታዩት ሁለት የቁም ስላለው ከቲቪያችን ዳርና ዳር አድርገን እንዲሁም ደግሞ ኖርማል ብናስቀምጠው ለቤታችን ውበት ነው። ከዚህ በተጨማሪ ደግሞ እንደምናየው ማቴሪያሉ ሙሉ ለሙሉ በሚባል ደረጃ አይመደፍ ስለሆነ ረጅም ጊዜ እንኳን ወይም ደግሞ ረጅም ሰዓት እንኳን ብናሰራው የመቅለጥ ወይም ደግሞ የመበላሸት ምንም አይነት ባህሪ አይኖረውም ማለት ነው። እንደምናየውም ደግሞ በጀርባ በኩል ሰብወፈሩ ሰፋ ያለ ስለሆነ ጥሩ የሆነ ድምጽን ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሁለት እንደዚህ የቁሞች አሉት።
እንዲሁም ደግሞ አንድ እንደዚህ አግዳሚ የምትቀመጣለች ኪችን እንደ ሳውንድ ባር መጠቀም እንችላለን። ከዚህ በተጨማሪ ደግሞ እዚህ ጋር የምናየው ድምፁ እስከ 100 ድረስ ስለሚጨምር በጣም ሀይ የሆነ ድምፅን ማስወጣት ይችላል ማለት ነው። ዋቱም እንግዲህ 10,000 ዋት ነው። ያው ቆንጆ የሆነ ተመጣጣኝ የሆነ ድምፅን ማውጣት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ፍላሽ መጠቀም እንችላለን፣ ኤስዲ ካርድ መጠቀም እንችላለን። ከዚህም በተጨማሪ ደግሞ ከቲቪ ጋር ከተለያዩ ነገሮች ጋር ማገናኘት ከፈለገ በኦክሲለሪ ኬብል ጀርባ ላይ እዚህኛው ጀርባው ላይ እንደምታዩት በኦክሲለሪ ኬብል መገናኘት ይችላል ማለት ነው። ከሱም ደግሞ በተጨማሪ ምንድነው ብሉቱዝ የምንፈልግ ከሆነ በብሉቱዝ ከቲቪ ጋር ሆነ ስልካችን ጋር ካለ እንደዚህ አይነት አድርገን መጠቀም እንችላለን። እሱም ብቻ አይደለም እንደዚህ እንደምናየው አንቴና አለው። ይሄ ደግሞ ያው ኤፍኤም በደንብ ጥርት አድርጎ ይሰራልናል ማለት ነው። ይሄ ስፒከር ደግሞ ቅድም ካየናቸው ሌላ ለየት የሚል ነገር ምን አለው መሰላችሁ? ከፈለግን እንደዚህ ሶኬት ስላለው ዳይሬክት አድርገን መጠቀም እንችላለን። ነገር ግን እሱ ደግሞ ከሌለን ውስጡ ታሽጎ ሲመጣ ከሶላር ጋር አገናኝተን የምንጠቀምበት ከረንት ስላለው እሱን እዚህ ጋር በመጠቀም ቀጥታ ምን ማድረግ እንችላለን? ከሶላር ጋር እንግዲህ መብራት የሌለባቸው ክፍለ ሀገር የሆነ ቦታ ወይም ደግሞ መብራት የማይኖርበት አካባቢ ምን ማድረግ እንችላለን ማለት ነው። በሶላር በመጠቀም ወይም ደግሞ የተለያዩ ነገሮችን ብቻ በመጠቀም ቀጥታ ከዚህ ጋር አገናኝተ ነው መጠቀም እንችላለን ማለት ነው። ለየትኛውም ስፒከር ማድረግ የሚገባን ወሳኙ ጥንቃቄ ልንገራችሁ። የመጀመሪያው ነገር ምንድን ነው? ሶኬት ከመንቀላችን በፊት የግዴታ እዚህ ጋር ፓወር ኦን እና ኦፍ የሚል አለ። ፓወሩ ኦፍ ማድረግ ይኖርብናል። ከዚህም ደግሞ በተጨማሪ ምንድን ነው ረጅም ሰዓት ከሰራ ሊበላሽብን ስለሚችል የተወሰነ ሰዓት እያሳረፍን ብናሰራው ተመራጭ ይሆናል ማለት ነው። እንዲሁም ደግሞ ስንጠቀም ስታብላይዘር ቀጥታ ስለሆነ ሃይ ፓወር ስለሆነ ያለው ቀጥታ ከምንጠቀመው ይልቅ በስታብላይዘር ብንጠቀመው ረጅም ጊዜ መገልገል እንችላለን። ይሄ ራይዚንግ 6567 1 ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 14500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው የራሱ የራይዚንግ ብራንድ ሆኖ ነገር ግን ሞዴል ለየት ያለውን ስፒከር ይሆናል። ይሄ እንግዲህ ራይዚንግ 6569 የሚባል ሞዴል ነው። ይሄ ራይዚንግ እንግዲህ ለየት ያለ ሞዴል ነው። እንደምናየው ፊት ለፊት ላይ የተለየ ነገር ስለተጠቀሙ ከድምፅም ከሚሰጠን ነገርም በላይ ጥሩ የሆነ ውበት አለው ማለት ነው። እዚህ ጋር እንደምናየው ስፒከሮቹ ስሊም ስለሆኑ ከቲቪያችን ዳርና ዳር አድርገን የተለየ ውበትን መጨመር እንችላለን። እንዲሁም ደግሞ እዚህ ጋር ግን የሚቀመጥ ስላለው እሷንም እንግዲህ እንደ ሳውንድ ባር አድርገን መጠቀም እንችላለን ማለት ነው። እነዚህ እንግዲህ ኮንትሮል ሲስተማቸው ላይት ስላላቸው ቅድም እንደነገርኳችሁ ከሚሰጠን ከድምፅ ፍላሽ ብሉቱዝ ከመጠቀምን በላይ ምንድነው ለቤታችን የቤታችንን ውበት አንድ ስቴፕ ወር ላይ ከፍ ያደርግልናል ማለት ነው። እዚህ ጋር ሙሉ የምናየውን ማብራት እንችላለን፣ ከፈለግን ደግሞ ማጥፋት እንችላለን። ኤልኢዲ ኮንትሮል የሚል ስላለው እንደምንፈልገው እያጠፋንና እያበራን መጠቀም እንችላለን ማለት ነው። ይሄ እንግዲህ ራይዚንግ 6569 ሞዴል እንደምናየው እዚህ ጋር ፍላሽ መጠቀም ይችላል። ከዚህም ደግሞ በተጨማሪ ኤስዲ ካርዶች ካሉ ሚሞሪዎች እዚህ ጋር አስገብተን መጠቀም እንችላለን። ከዚህ በተጨማሪ ደግሞ ምንድነው ከቴሌቪዥን ጋር ከተለያዩ ነገሮች ጋር ማገናኘት ከፈለግን ኦክሲለሪ ኬብሎችን ገዛና ከጀርባ ላይ ሁለት ኦክሲለሪ ኬብሎችን ሰክተን ከቲቪ የሚመጣውንም ከተለያዩ ነገሮች የሚመጣውንም ድምፅ በስፒከሩ እንዲወጣ ማድረግ እንችላለን ማለት ነው። እሱም ብቻ አይደለም። ከዚህም ደግሞ በተጨማሪ ምንድነው ብሉቱዝ ይሰራል። ስለዚህ ቲቪያችን ብሉቱዝ ካለው ወይም ሌላ የምንጠቀመው ዲቫይስ ብሉቱዝ ካለው ከዛ የሚመጣውን ድምፅ በዚህ በስፒከር ማድረግ እንችላለን። እንዲሁም ደግሞ ምንድነው ኤፍኤም ስላለው ጥርት ያለ ድምፅን በዚህኛው መስማት እንችላለን ማለት ነው። ከሱም ደግሞ በተጨማሪ ምንድነው እንደምናየው በፓወር ኬብል መስራት ይችላል። ከዛም ግን በተጨማሪ ምንድነው ፓወር ኬብል የሌለባቸው ወይም ደግሞ መብራት የሌለባቸው አካባቢዎች በሶላር እና በተለያዩ ነገሮች መስራት ይችላል ማለት ነው። ይሄ ራይዚንግ 6569 ሞዴል ዋጋው 25500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ከታ መድኃኒዓለም እንገኛለን። ከዚህ በተጨማሪ በ0960 31 81 81 በመስመር ስልካችን 0116 5970 0116 5970 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁ። ስለተከታተላችሁን እናመሰግናለን።